ሃይ ውዶቼ ዛሬ ደግሞ እንግዲህ አብርሽዬ ወደ ቤቱ ተመልሷል። ከሄርሜላ ጋር ሄኔ መኖር አልፈልግም። ሄርሜላ ያለችበትን ቦታ እንኳን ላድርና ልቀመጥ ራሱ ለአንድ ደቂቃ አልፈልግም ብሎ ወስኖ እንግዲህ ወደ ቤቱ ተመልሷል። ጠፍቶ ነው እንግዲህ ያው ጠፍቶ ነው በሌሊት ተነስቶ ጠፍቶ ነው አሉ ነው የሰማነው እንጂ አላየንም ስጠፋ ማለት ነው። ዞሮ ዞሮ ያው ግን ወደ ሩትዬ ቤት ተመልሰዋል። እንኳን ተመለሰ። ትላንትና ደስ ብሏቸው እንግዲህ የሄርሜላ ደጋፊዎች እያበዱ ነበረ። ለሄርሜላ ትታው ሄደች። በቃ መጨረሻው ይሄ ነበረ። ለዚሁ ነበር ያ ሁሉ ጓጋታ የተፈጠረው። አብርሽ የሄርሜላ ነው ሲሉ ነበረና በደስታ ብዛት እየጨፈሩ እየደነሱ ነበረ። ግን መቼም እንደማይሳካላችሁ በዚህ አጋጣሚ ልነግራችሁ እችላለሁ። ምክንያቱም እናንተ ሌቦች ስለሆናችሁ የሰውን ነገር ስለተመኛችሁ መቼም አይሳካላችሁም። ይሄን ደግሞ 100% እርግጠኛ ነኝ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ተረፍረፍ ይበርልኝ። ለዚህ ቻናል ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ዛሬ ደግሞ በጣም የሚያስቁ ቪዲዮዎች ነው የተለቀቁት። በቢኒ ቤት ትላላችሁ፣ በአቤል ቤት ትላላችሁ፣ በብዙ ቤት ማለት ነው። በጣም የሚያዝናናና የሚያስቅ በቡዜ ቤትም ሁላቸውም የዛሬው ቪዲዮ በጣም የሚያዝናኑ ናቸውና አንደኛው ያሳቀኝ ነገር በአንደኛው ቪዲዮ በአቤል ቤት የተለቀቀው አቤል ያለበት ኤፍሬም ታግ በቢኒ ቤት ነው በአቤል ቤት ነው የተለቀቀው። እኔ አላውቅም ረስቼዋለሁ ግን ኤፍሬም ታግቷል። ሽጉጥ ምናምን ተይዞ ይሄ የልጆች መጫወቻ በ10 ብር ነው በ20 ብር የሚገዛውን ተወዷል። ወደ 100 ብር ከዛ በላይ ይሆናል እና እሱን ነው ይዞ ኤፍሬም ታግቷል ምናምን አለ። እንግዲህ ቪዲዮ የተለቀቀው ቀን ነው። ኤፋዬ ደግሞ አሁን ቅብረር ብሎ ከነ ግርማ ሞገሱ ሶፋ ላይ ቁጭ ብሎ ኪሱን እጅ ውስጥ ከቶ ቁጭ ብሎ ነበር አይደለ? አይታችኋል ሁላችሁም ቪዲዮ ላይ። ግን አቤል ኤፍሬም ታግተዋል፣ የአብርሃም ተወጣ፣ አብርሃም ወደ ራሱ ተመለሰ እያሉ ቅርቅርቅርቅር ስሉ ነበር የዋሉት እና ቡዜ ደግሞ እንግዲህ ያው ከነ ብጃማዋ ያው ብላ ተነስታ ከዛ በኋላ ሄርሜላ ደግሞ ፏፍሽ ብላ ልብሷን ለብሳ ምናምን ሜካቧን ተለቅልቃ ዝንጥ ብላ በድንገት ሌሊት ላይ መጣች። በቃ እነሱ ሄዶ መጠየቅ አልቻሉም። ገባቸው አይደለ? ጠፋ። ከዛ በኋላ በከን ሌሊቷ ልብስ ለሄርሜላ ደወለች። ከዛ ሄርሜላ መጣች። በዛው ቅጽበት ውስጥ ሄርሜላ በጠዋት ተነስታ ታጥባ ሜካቧን ተደቅልቃ ጸጉሯን አስካክላ ልብሷን ለብሳ መጣች። ያኔው ማለት ነው። ያኔ አብርሃም የት እንዳለ ሳያውቁ ቡዜና ዴቭ ዝም ብሎ ቁጭ አሉ ቤት ውስጥ። ወንድማቸው በሌሊት ተነስቶ ጠፋ። ሄርሜላን ቁጭ ብሎ ጠብቋት። ከዛ ደግሞ በአብርሽ ቤት ደግሞ በኤፋዬ ቤት የተለቀቀው ቪዲዮ ደግሞ አሁን ማታ ላይ የተለቀቀው ደግሞ መግቢያውን የሰሩት እንግዲህ ቡዜና ዴቭ ናቸው አይደለ? እና ሄርሜላ አንድ ላይ እንሂድ ብሎ ነው የወጡት። አንድ ላይ እንሂድ ብሎ ሁላቸውም ተያይዘው ነው ያወጡት፣ ሶስታቸው ማለት ነው። ከእንትና ቤት ሲወጡ ከቡዜ ቤት ሲወጡ እና መጨረሻ ላይ ሄርሜላ የገባችበትን አገባብ አይታችሁታል። በር ላይ ቆመች፣ በርም አላንኳኳች፣ በሩን ከፍታ ገባች። መጀመሪያ እነ ዴቭ እና ቡዜ ገቡ። ከዛ በኋላ ሄርሜላ በር ላይ ቆማ ወሬያቸውን ሊጨርሱ ሲሉ ልክ ቪዲዮ ሊያልቅ ስል ገባች፣ ሰውን ለማጓጓት ማለት ነው። ግን አንቺ ዱቄታም፣ አንቺ መጣሽ አልመጣሽ ማንም ጓጉቶ እንደ ሩት የሚጠብቅሽ ሰው የለም። የሚጠብቅሽ ከሆነ 10 ሰው የአንቺ ምሳሌዎች ማለት ነው፣ የአንቺ ቢጤዎች ናቸው አንቺን ቁጭ ብሎ የሚጠብቁት እንጂ እኛ አንጠብቅሽም። ምክንያቱም የነገ ቪዲዮ ምን እንደሆነ እናውቃለን። አብርሽዬ እባክህ ከኔ ጋር ሆነ፣ አብርሽዬ እባክህ ወደ ራስ ተመለስ፣ አብርሽዬ እባክህ አንድ ላይ እንሂድ ብለሽ ትንጣጫለሽ። ከዛ በኋላ ሩትዬ መመለስ ያለባት ልክሽን ትነግርሻለች። ከዛ ትወጫለሽ። ምንም አዲስ ነገር የለም። ስለዚህ ምንም ለእኛን ለማጓጓት ሙከራ አድርገሽ ነበር፣ ግን አልተሳካልሽም ልልሽ ፈልጌ ነው በዚሁ አጋጣሚ ማለት ነው። እና ምን እላችሁ ፈልጌ ነው ቤተሰቦቼ፣ ስለነሱ ሳውራ ራሱ ድክም ይለኛል። እስቲ ውሃ ቀብሉኝ፣ ኧረ ውሃ ቀብሉኝ ባካችሁ። እና ማለት ነው እና በድራማቸው በጣም የሚያዝናና ነው። አብርሽ አልፈልጋችሁም፣ እኔ ከእናንተ ጋር መሆን አልፈልግም፣ ከብልጄና ከሚስቴ ጋር ነው መሆን የምፈልገው ብለዋል። እና ሩታ ደግሞ ዛሬ ሩትዬ ምን አለች መሰላችሁ? ቅብረር ብላ ከነ ግርማ ሞገሷ አለባበሷ የሆነ በቃ ፈታ ብላ ሶፋ ላይ የኔ ቀብራራ ማለት ነው እንደዚህ ስትቀመጥ የሆነ በቃ ቅብረር ስትል መነጽር ሆነ አድርገ ምናምን እንዲህ ደስ እንደምትለኝ እኮ ማለት ነው ውስጤ ነው የምረካው፣ የምሬ ነው። እና ዛሬም ደግሞ ከባሏ ጋር ፈታ ዘና ብላ ባሏ ቁምጣ ለብሰው ቤት ውስጥ በቃ የሚውሉበት ዛሬ እሑድ ነው። ሩትዬ ቱታን የለበሰችው እንትና ደግሞ በቃ የቤት ልብስ ቁምጣን የለበሰው ምናምን ፈታ ብሎ አንድ ላይ ቤታቸው ውስጥ ቡና እየጠጡ እሑድ ስለሆነ አብርሽ ስላ ስለማይሄድ ከልጃቸው ጋር ፈታ ብሎ ዘና ብሎ ነው ያዋሉት። በዚህ አጋጣሚ ሹክል በላችሁ ብዬ ነውና እንደዚህ ድራማ አይደለም ብላችሁ ለምንድነው እንደዚህ የሚሆኑት እና ብላችሁ የምትናደዱ ሰዎች አትናደዱ። በቃ ተለምደዋል አይደል? እናንተም ልመዱት። እነሱም እኮ ኖርማል ህይወታቸውን እየኖሩ ፈታ ዘና እያሉ በየቀኑ ልብሳቸውን እየቀያየሩ እየኖሩ ነው። ሩትዬ ወዳ ከፈቅዳ ካደረገች
አብርሃም እንደዚህ እንድትሆን ወይም ደግሞ ሄርሜላ እንደዚህ ትለጣጥፍበት ምናምን ፈቅዶ እየሰሩ ነው። ሁላቸውም ተመካክረው ለገንዘብ ብሎ ማለት ነው። ስለዚህ እኛ መደገፍ ያለብን ሩትዬን እንወዳታለን፣ እናከብራታለን። ስታጠፋ አጥፍተሻል፣ በትክክል ስትመጣ የኔ እናት ብለናት ብታጠፋም ራሱ መቀየር ሳይሆን እሷ ላይ መቀየር ሳይሆን አጥፍተሻል እህታችን ልጃችን ብለን እሷ መመለስ እንችላለን። ገባችሁ አይደለ? በኮመንትም ቢሆን በንግግር የሚሆኑ ማለት ነው። እሷ ማሳደብ ሳይሆን እሷ እኛን አንሳደባት፣ ምክንያቱም ንግስታችን ልባችን ውስጥ ነግሳለች። ዛሬ ሳይሆን ከ2 ዓመት በፊት እንዳላስታውሳችሁ ብዬ ነው። ትላንትና መጣችሁ ጥጥጥጥ የምትሉ ሰዎች ማለት ነው። ላስታውሳችሁ ብዬ ነው። ያው ማስታወስ ትንሽ የማስታወስ ችግር ካለባችሁ ብዬ እኮ ነው። እኔ ለአንድና እናንተ አስቤ ነው። እና ምን እላችሁ ፈልጌ ነው፣ እንደዚሁ አትናደዱብኝ፣ አትናደዱ ነው ብላችሁ መልካም ሁሉ መኝላችኋለሁ። ለመዳም ቅመሞችዬ ፈጣሪ ሀሳባችሁን ያሳካላችሁ። ፈጣሪ በሰላም ወደ ሀገራችን ይመልሰልን፣ ከቤተሰቦቻችን ጋር ይቀላቅለን። ልጅ ያላችሁ ልጃችሁን ፈጣሪ ይጠብቅላችሁ። ባል ያላችሁ ባላችሁን፣ ትዳራችሁን ፈጣሪ ይባርክላችሁ። በዚህ አጋጣሚ የቪዲዮ ላይክ፣ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ ሆኑልኝ። እወዳችኋለሁ። ባይ ባይ። ደህና ደሩ።